أعوذ بالله من الشيطان الرجيم. لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين.
ምንድነው? ሐቂቃ አብዛኛው ሰው የሚዋደድበት ሁኔታ በመሳት የዱንያ ጥቅማጥቅም ነው የሚዋደደው ያለው ሐቂቃ ማለት ነው። የዱንያ ጉዳይ ያሳሰበን ያስጨነቀን አይደለም ያለው። ነገር ግን በዱንያ ጉዳይ ከሆነ የምንገናኘው ያለው ሲቀር ያው ሸታችን ይላል ማለት ነው። ነገር ግን በዲን ከሆነ የተዋደድነው በተውሂድ በሱና ከሆነ እስከ ቂያማ ቀን ድረስ እስከ ጀነት ይቀጥላል። አላህ በቁርአን አልአኺላሁ የውመኢዝ በዐዱሁም ሊበዕድን ዐዱውን ኢላ አልሙተቁን ይላል። የዱንያ ላይ የተዋደዱ ሰዎች የውመል ቂያማ እርስ በርሳቸው ጠላት ይሆናሉ። ምክንያቱም የተዋደዱት ዱንያ ላይ በምንድን ነው? በዱንያ በስልጣን ሊሆን ይችላል የተገናኙት፣ የሆነ በስራ ነገር ሊሆን ይችላል። እነሱ እርስ በርሳቸው ጠላት ይሆናሉ። ኢላ አልሙተቂን እነዛ አላህን የሚፈሩ ሰዎች ሲቀሩ፣ ለአላህ ብለው የተዋደዱ ሰዎች ሲቀሩ፣ የእነሱ ግን ዱንያም ላይ ውዴታቸው እንዳለ ይቀጥላል። አኺራም ደግሞ ይሄ ጠላትነት አይመጣም ማለት ነው። አዩሃ ልሙስሊሙን فمحبة الرسول عليه الصلاة والسلام تستلزم توقيره وإجلاله እሳቸው መውደድ እሳቸው ማክበር ማለት ነው። አላህ ስብሓነሁ ወተዓላ በተከበረው ቁርአኑ ይላል ሊቱእሚኑ ቢላሂ ወረሱሊሂ ወቱዐዚሩሁ ወቱወቂሩሁ በአላህና በመልእክተኛው ልታምኑ እነሱ መልእክተኛውን ልታከብሩት ይላል አላህ ስብሓነሁ ወተዓላ። አንድ ሰው ኢማኑ ሊሟላለት አይችልም ነቢዩ ዓለይሂ ሰላቱ ወሰላም ከነፍሱ በላይ እስከሚወድ ድረስ ከነፍሱ በላይ በውስጣችን ያለች ነፍስ አለች። ነፍስያሞች የማይወድንም ሐቂቃ ሁሉም ነፍሱን ይወዳልና ከነፍስያው በላይ እስከሚወድ ድረስ ዑመር ረዲየላሁ ዐንሁ ያ ረሱለላህ ለአንተ አሐቡ ኢለየ ሚን ኩሊ ሸይ ኢላ ሚን ነፍሲ አላቸው። አንድ ቀን ዑመር የነቢዩ ዓለይሂ ሰላቱ ወሰላም ታላቅ ሰሓባ አንቱ የአላህ መልእክተኛ ሆይ እኔ ከሁሉም በላይ እወዳችኋለሁ አለ። ከነፍሴ ግን በላይ አልወዳችሁም ኢላ ሚን ነፍሲ እንደ ነፍሴ ግን አልወዳችሁም አለ። ነፍሴን አስቀድማለሁ። ነቢዩ ዓለይሂ ሰላቱ ወሰላም አሉ ላ ወለዚ ነፍሲ ቢየዲ ሐታ አኩነ አሐበ ኢለይከ ሚን ነፍሲክ እንደዛማ ከሆነ እምነት አልተሟላም ማለት ነው። ነፍሴ የምታስቀድም ከሆነ ላ ከነፍስ በላይ እስከምትወደኝ ድረስ አሉት ዑመር ረዲየላሁ ዐንሁ። እንግዲያስ እንደዛ ከሆነ ያ ረሱላላህ ከነፍሴ በላይ ወዳችኋለሁ አላቸው ማለት ነው። ስለዚህ ነቢዩን ዓለይሂ ሰላቱ ወሰላም መውደድ ግዴታችን ነው። የእሳቸውን መቆርቆር ግዴታችን ነው። እሳቸውን የወደደ ሰው ደግሞ እሳቸው የመጡበትን መንገድ መከተል ግዴታው፣ እሳቸው የመጡበትን ነገር መታዘዝ ግዴታው ነው። አለዛ ስሜቱን የሚከተል ከሆነ እወዳቸዋለሁ ብሎ ቢሞግትም እየወደዳቸው አይደለም። ለዚህ አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ይላል ፈኢን ለም የስተጂቡ ለከ ፈዕለም አነማ የተቢዑነ አህዋአሁም አንተ ነቢይ ሆይ አንተ ላመጣው መልእክት እሺ ብለው የማይቀበሉ ከሆነ አንተን የማይታዘዙ ከሆነ እወቅ እየተከተሉ ያሉት ስሜታቸውን ነው ይላል አላህ ሱብሓነሁ ወተዓላ። ነቢዩን ዓለይሂ ሰላቱ ወሰላም እወዳለሁ ብለን የእሳቸውን ሱና ጥለን ደስ ያለንን ነገር የምንከተል ከሆነ የነቢዩ ዓለይሂ ሰላቱ ወሰላም እውነተኛ ወዳጆች አይደለንም። ምናልባት ልንሞግት እንችላለን፣ ሁሉም ሰው ስለሚሞግት ማለት ነው። እኔ ነቢዩን ዓለይሂ ሰላቱ ወሰላም እወዳቸዋለሁ ከነፍሴ በላይ ብለን በበላታችን ልናገር ይቻላል። ወላኪን ሀዛ ከውሸት የዘለለ አይሆንም ማለት ነው። ምክንያቱም እሳቸው የመጡበት መንገድ የራሳችንን ስሜት የምንከተል ከሆነ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በተከበረው ሐዲታቸው ምን ብለዋል? ወለዚ ነፍሲ ቢየዲ ላ ዩእሚኑ አሐዱኩም ሐታ የኩነ ሀዋሁ ተበዐን ሊማ ጂእቱ ቢሂ በዚያ ነፍሴ በእጁ በሆነችው ጌታ እምላለሁ አንደኛችሁ አያምኑም አሉ ሐታ የኩነ ሀዋሁ ተበዐን ሊማ ጂእቱ ቢሂ ዝንባሌው እኔ የመጣሁበትን መከተል እስከሚሆን ድረስ አንደኛችሁ አያምኑም ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። እንደዚሁም ደግሞ እሳቸውን የሚወድ ሰው እያንዳንዷን ነገር በእሳቸው ሸሪዓ መፋረድ አለበት። እሳቸውን ፈራጅ ማድረግ አለበት። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما በጌታ እምላለሁ ይላል አላህ ላ ዩእሚኑን እነዚህ ሰዎች አያምኑም ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው በተከሰተው ነገር አንተን እስከሚያስፈርዱ ድረስ የዱንያን ጉዳይ ይሁን የአኺራ ጉዳይ የሆነ ነገር ካጋጠመን የአላህ ቁርአን በይና የዲና በእጃችን
ደገፍ ብሎ ኹጥባ የሚያደርጉበት ነበር። ነቢዩ ዓለይሂ ሰላቱ ወሰላም ሚንበር ከመስራቱ በፊት ነቢዩ ዓለይሂ ሰላቱ ወሰላም ሚንበር ከተሰራላቸው በኋላ ተውትና ወደ ሚንበሩ ሲወጡ ያ የትምህርት ግንድ አለቀሰ ተሰብስቦ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በእጃቸው ዳበሳ አደረጉት። ከዛም ያ የትምህርት ግንድ ሰከና አለ፣ ተረጋጋ። ለቅሶውን መስጊድ ያሉ ሰሓቦች ሁሉ ሰምተውታል። ነቢዩ ዓለይሂ ሰላቱ ወሰላም قال الحسن يا معشر المسلمين الخشية تحن إلى رسول الله صلى الله عليه وسلم شوقا إلى لقائه. እንግዲህ ይህ ትምህርት ግንድ እሳቸውን ለመገናኘት ካለቀሰ فأنتم أحق أن تشتاقوا إليها بحسن እናንተ ከዚህ በላይ መናፈቅ አለባችሁ ነው። ከዚህ ከትምህርት ግንድ በላይ እናንተ መውደድ አለባችሁ። ስለዚህ እሳቸውን ለማየት ልንጓጓ ይገባል። እሳቸውን ደግሞ የምንገናኘው ሱናቸውን የምንከተል ከሆነ ነው። የነቢዩን ዓለይሂ ሰላቱ ወሰላም ሱና የማንከተል ከሆነ ሐታ ከሐውጣቸው አንጠጣም። ሐውጥ የሚባል ትልቅ የሆነ መጠጥ አላቸው ነቢዩ ዓለይሂ ሰላቱ ወሰላም። ስፋቱ ወር የሚያስገድ እንደዚሁም ቁመቱ ወር የሚያስገድ እቃዎቹ መጠጫዎቹ እንደ ሰማይ ከዋክብት የሆኑ ከወተት የነጻ የሆነ ከማር የጣፈጠ የሆነ መጠጥ አላቸው ነቢዩ ዓለይሂ ሰላቱ ወሰላም። አንዴ ከዛ ውሃ የተጎነጨ ሰው ከዛ በኋላ ውሃ የሚባል አያገኘውም። ጀነት ውስጥ ገብቶ የሚጠጣው የጠማው ሳይሆን ማሩን፣ ወተቱን፣ ውሃውን፣ ጠጁን ለመርካት ብቻ ነው። አንዴ ከዛ የተጎነጨ ሰው አበደን ውሃ አይጠማው። ነገር ግን ያንን ሐውጥ የማይቀምሱ ሰዎች አሉ። እነማን ናቸው? ዱንያ ላይ የእሳቸውን ሸሪዓ ተቃርነው ቢድዓ የሚያስፋፉ ሰዎች። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ወደ ሐውጥ ሲወርድ የሆኑ ሰዎች ሊጠጡ ይመጣሉ። እነዛ ሰዎች በዘበኛ ይመለሳሉ በመለኮች። ነቢዩ ዓለይሂ ሰላቱ ወሰላም እነሱ እመቶች ናቸው ላለዋሉ። ከዛም አይ አንተ ዱንያን ከለቀቅ በኋላ በዲህ ላይ የፈጠሩትን ነገር ስለማታውቅ ነው፣ እነዚህ በአንተ ዲን ላይ የሚቀልዱ ሰዎች ናቸው፣ በዲን ላይ የሚፈበርኩ ሰዎች ናቸው ባለዋሉ። ከዚያ ነቢዩ ዓለይሂ ሰላቱ ወሰላም ሱሕቀን እንግዳ እንደዛማ ከሆነ አባሩ ሊገዝላሉ አልኳቸው። ስለዚህ ሐታ ከዛ ሐውጥ አንጠጣም። የእሳቸውን ሱና ተቃራኒ ከሆን የእሳቸውን ሱና ትተን የአባቶቻችንን የአያቶቻችንን የሸሆቻችንን የስሜታችንን ጉዳይ የምናሰራጭ የምንተገብር ከሆነ ሐታ ይህንን አንታደልም ማለት ነው። ስለዚህ እሳቸውን ጋር ለመሆን ጀነት ጎረቤት ለመሆን የእሳቸውን ውደት አስቀድመን የነቢዩን ዓለይሂ ሰላቱ ወሰላም ሱና መከተል አለብን። ومن كان أتبع لرسول الله صلى الله عليه وسلم كان أحرى بمحبة الله ورسوله. እሳቸውን ሱና በተከተል ቁጥር አላህን መውደዳችን እሳቸው መውደዳችን እየጨመረ ነው የሚሄደው። አላህ ሱብሓነሁ ወተዓላ አንዲት የፈተና የሆነች አንቀጽ አውርዷል። ሰለፎች አያቱል ሚሕና ይሏታል፣ የመፈተኛ አንቀጽ ይሏታል። እያንዳንዱ ሰው ራሱን በዚች አንቀጽ መፈተሽ ይችላል፣ ሌላውንም አካል መፈተሽ ይችላል። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ። አንተ ነቢይ ሆይ በላቸው ህዝቦች መልእክት አስተላልፍላቸው። ኢን ኩንቱም ቱሒቡነ አላህ አላህን በትክክል የምትወዱ ከሆነ ፈተቢዑኒ እኔን ተከተሉ ይበላቸው። ትክክለኛ የሆነ ችግር መሐባ ማለት ነቢዩን ዓለይሂ ሰላቱ ወሰላም መከተል ነው። ይቺ የቁርአን አንቀጽ የመፈተኛ አንቀጽ። በቃ ሰውየው ራሱን በዚህ አንቀጽ መፈተሽ ይችላል። እኔ አላህን እወዳለሁ ወይ ነቢዩን ዓለይሂ ሰላቱ ወሰላም እወዳለሁ ወይ ከወደድኩ ሱናቸውን ተከትያለሁ ወይ ብሎ ራስ መፈተሽ አለበት። አለዛ ፈተና ከወደቀ እወዳለሁ ማለቱ ሙግት ብቻ ነው የሚሆንበት ማለት ነው። ስለዚህ ወመን አሕደተ ፊ ዲን ቢድዓተን በእሳቸው ዲን ላይ አዲስ ፈጠራን ያመጣ ሰው ነቢዩን ዓለይሂ ሰላቱ ወሰላም መውደዱ እንደ ቢድዓው መጠን እየቀነሰ ሙሉ ውደታው ሊጠፋ ይችላል። አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ላ ቱቀድሙ በይነ የደይ ላሂ ወረሱሊህ፣ እናንተ ያመናችሁ ሰዎች ሆይ በአላህና ከመልእክተኛው ፊት ለፊት ማንንም አታስቀድሙ። አላህ እንደዚህ ብሏል ከተባለ ነቢዩ ዓለይሂ ሰላቱ ወሰላም እንደዚህ ብለዋል ከተባለ ነገር እንደዚህ ብሏል ብለን መመለሳቸው። ኢብኑ አባስ እንደናሉት
ዐለይሂ ወሰለም ስላሉ አላህ የአላህ መልእክተኛ እንደዚህ ብለዋል ስል ቃለ አቡበክር ወዑመር አቡበክርና ዑመር እንደዚህ ብለዋል በማለታቸው አቡበክርና ዑመር የነቢዩ ዐለይሂ ሰላም ሁለት ታላላቅ የሆኑ ኸሊፋዎች ነቢዩን ዐለይሂ ሰላም ይቃረናሉ ተብሎ አይታሰብም። ግን ቢሆንም ለምን አቡበክር አይሆንም ለምን ዑመር አይሆንም? አላህ እንደዚህ ብሏል ነቢዩ ዐለይሂ ሰላም እንደዚህ ብለዋል ሲባል አቡበክርና ዑመር እንደዚህ ብለዋል እንኳን ማለት አይቻልም። አይደለም ዛሬ አባቴ አያቴ ሸኾቼ ይቅርና ማለት ነው። ዛሬ አላህ እንዲህ ብሏል ነቢዩ ዐለይሂ ሰላም እንደዚህ ብለዋል ሲባል ምን እየተባለ እንደሆነ ታያላችሁ፣ ሰማላችሁ። ሐቂቃ አላህ ሐሊም ስለሆነ ነው እንደዛ ነው ያዘን ቻይ ስለሆነ ብቻ ነው። አላህ ሱብሓነሁ ወተዓላ ከሰማይ ጠጠር ያወርድ ነበር በእኛ ስራ ማለት ነው። ስለዚህ ነቢዩን ዐለይሂ ሰላቱ ወሰላም ትክክለኛ የሆነ ውዴታ ልንወዳቸው ይገባል። ውዴታ ማለት እሳቸውን በመከተል ነው። ውዴታ ማለት በእሳቸው ድንበር በማለፍ አይደለም። እሳቸውን ጌታ በማድረግ አይደለም። እሳቸውን አምላክ በማድረግ አይደለም። ነቢዩ ዐለይሂ ሰላቱ ወሰላም ከልክለዋል። ይህንን ላ ትጥሩኒ ከማ አጥረት ነሳራ ዒሳ ብነ መርየም ነሳሮች የመርየም ልጅ ዒሳን ከደረጃው በላይ ከፍ እንዳደረጉት እኔንም እንዳታደርጉኛል። ነሳሮች የመርየም ልጅ ዒሳን ዐለይሂ ሰላም የአላህ ነቢይ የጌታ ልጅ እንደዚሁ ሌላ ነገር ብለው ከደረጃው በላይ ሰጥተውታል። እኔንም አደራ እንደዛ እንዳታደርጉኛል። ዛሬ በየነሽራው በየመንዙማው የምትሰማው እሳቸውን እንደዛ ሲያደርጓቸው ነው። እንወዳቸዋለን እያልኩ ነው እንደዛ የሚወገዱት ሐቂቃ ማለት ነው። ወላኪን እየወደዷቸው ሳይሆንና ይህን አደራቸውን የምር ነው ያሉት። ከደረጃ በላይ ከፍላት ኢነማ አነ ዐብዱላህ ወረሱሉሁ እኔ የአላህ ባሪያ ነኝ አሉ። የአላህ መልእክተኛ ነኝ አሉ። ፈቁሉ ዐብዱላህ ወረሱሉሁ የአላህ ባሪያና የአላህ መልእክተኛ ብቻ ብላችሁ ግለጹኝ አሉ። ይሄ የደረጃ ይኖር የአላህ ባሪያ የአላህ መልእክተኛ ከዛ ውጭ ሂካያ ነብይ አብላተች የተለያየ ነገር ይባላል። ሐቂቃ ከአላህ ውጭ እሳቸውን ወደ ማምለክ ደረጃ የሚደርሱ ሙገሳዎች እንሰማለን። በተለይ ረመዳን ላይ የሚመሰል ወደ ዒያዱ ቢላህ የሚያሳዝን እኮ ነው። ሐቂቃ ከረመዳን ውጭ ሰዎች ሙዚቃ ምናምን ሲያዳምጡ ይቆዩና ሙዚቃ ሐቂቃ ትልቅ የሆነ ከታላላቅ ወንጀሎች መካከል አንዱ ነው። የሸይጣን መልእክት ነው ሙዚቃ ማለት። የሸይጣን መሳሪያ ሰዎችን ከድን የሚያደርግባቸው ትልቅ የሆነ ወንጀል ነው። ግን ረመዳን ሲገባ ወደ ምን ይቀየራል? ሰው ወደ ሽርክ ይቀየራል። ብዙ በማዳመጥ ነሽዳ በማዳመጥ ማለት ነው። እስከ መቼ ነው ሐቂቃ ዲናችንን የማናውቀው? ዲናችን እስከ መቼ ነው የማንማረው? እስከ መቼ ነው የማንነቃው? ሽርክ ደግሞ ከሁሉም ወንጀል ዋና አንገፋ ነው። ኢነ ሽርከ ለዙልሙን ዐዚም እንደሚለው አላህ ሱብሓነሁ ወተዓላ ሽርክ ማለት ትልቅ የሆነ በዚች ምድር ላይ አላህ የማይመራው ወንጀል ማለት አላህ ማጋራት ነው። ስለዚህ የእሳቸው ደረጃ ከደረጃቸው በላይ ከፍ የሚያደርጉ ነሽዳዎችን መንዙማዎችን አናዳምጥ። እኛም እምነታችን ይስተካከል። እሳቸው የአላህ ባሪያ ናቸው፣ አይመለኩም። የአላህ መልእክተኛ ናቸው፣ አይስተባበሩም። መከተል ብቻ ነው ከኛ የሚጠበቀው። ስለዚህ ነቢዩን ዐለይሂ ሰላቱ ወሰላም እስኪ ታሪካቸውን እናንብብ። እሳቸውን መሪ እናድርጋቸው። እሳቸውን ኡስታዛችን እናድርጋቸው። ይህን ደግሞ ለማድረግ የእሳቸውን የህይወት ታሪክ መማር ያስፈልጋል። ዛሬ ሰው ከሕፃን እስከ ትልቅ በሌላ ነገር ተጠምዶ ነው ያለው። ይሄ በእጃችን የያዝነው ስልክ ሐቂቃ እያጠፋን ያለው። የእሳቸውን ህይወት ታሪክ ከመማር ይልቅ ዝም ብለን አርሲ ኩርሲውን ለዱንያ ለዲን የማይጠቅመውን ነገር በመመልከት ጊዜያችንን እያሳለፍን ነው ያለነው። ይህ ወር የተውበት ወር ነው። ወደ አላህ የምንመለስበት ወር ነው። የምንማርበት ተቅዋ የምንለማመድበት ወር ነው። ከዚያ በኋላ ደግሞ አላህ ጽናቱን ሊሰጠን እየለመን እነዚህን የተቀሩትን ቀናቶች ልንስተካከልባቸው ይገባል። ሐቂቃ አላህ ነቢዩን ዐለይሂ ሰላቱ ወሰላም ከሚወዱ ሰዎች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላህ